ሰላምን የሚደግፍ ህዝባዊ ሰልፍ በደብረ ማርቆስ ከተማ አስተዳደር ተካሂዷል። መልሰው ቸርነት ዝርዝር አለው። በአማራ ክልል በተከሰተ ግጭት ምክንያት ክልሉ ለዘርፈ ብዙ ቀውስ ተዳርጓል። ለዚህም ነው በደብረ ማርቆስ ከተማ አስተዳደር ከከተማዋና አካባቢው የወጡ የማህበረሰብ ክፍሎች ግጭት ይብቃ፣ ሰላም እንፈልጋለን ሲሉ በህዝባዊ ሰላማዊ ሰልፍ ድምጻቸውን ያሰሙት። የህዝባዊ ሰልፉ ተሳታፊዎች በተራዘመ ግጭት ውስጥ መቆየታችን ለውስብስብ ችግሮች ዳርጎናል፣ ሰላም እንፈልጋለን፣ ለሰላም ሁላችንም እንትጋ ሲሉ አስተያየታቸውን ሰጥተዋል። በሰላም እጦት ብዙ ወንድሞቻችን ብዙ እህቶቻችን እያለቁ ነው። እባካችሁ ከዚህ ነፃ ሆኖ ከዚህ በኢትዮጵያ አምላክ ከዚህ ነፃ እንሆን፣ እንረዳዳ፣ ታጥቀን እንነሳ። ከብጥብጥ ከረብሻ ከውድመት ምንም የሚገኝ ነገር ስለሌለ ሰላም ነው። ሰላም ከሌለ መኖር የለም፣ ሕክምና የለም፣ ልጅ ማሳደግ መማር፣ ለጤና ዙሪያ ሁሉም ነገር ቁልፉ ሰላም ነው። ስንት ወንድሞቻችንን አጠናል፣ ስንት እህቶቻችን አላበሳቸው ብዙዎች አልቀውብናል። ስለዚህ ሰላም አስፈላጊ ነው። ልጆቻችን እንዲማሩ ሰው በሰላም ወጥቶ እንዲገባ ሰላም አስፈላጊ ነው። በጫካ የሚገኙ የታጠቁ ኃይሎችም ለህዝባቸው ሲሉ የሰላምን መንገድ ሊከተሉ ይገባል፣ ወደ ሰላም የሚወስዱ አማራጮችን ሁሉ በማየት የወገናቸው ስቃይና መከራ እንዲያበቃ ሊያደርጉ ይገባል ብለዋል። ወንድሞቻችን ልጆቻችን ናቸው፣ ወደኛ ይመለሱ። ልጆቻችን አይለቁ፣ የተማረው ምሁር አይጨርሱ፣ ትምህርት ቤት አይዝጉብን፣ አስተማሪ አይግደሉብን። በጫካ የሚገኙ ባንድም በሌላ ወገን ወደ ሰላም መንገድ እንዲመጡ ዛሬም ነገም እጃችን ዘረጋለን። የደብረ ማርቆስ ከተማ አስተዳደር